ወይም ደግሞ በመህር መጀመሪያ ያገኘችውን ብር ወስዳ ልጅ አላት ወደ ልጇ አካውንት ታስገባዋለች። ሰው እንዲጠራጠራት አትፈልግም። ራሱ አካውንት ውስጥ ተቀምጦ ይህን ያክል ፕላን ያደረገችው። የዚህን ሰውዬ ፋይል ከጨረሰች በኋላ ድጋሚ ሌላ መስጂድ ትሄዳለች። ድጋሚ ድራማውን ትሰራለች። ባል ፈልጋለሁ፣ ሽማግሌ ባል ነው ፈልገው የሚለውን ነገር ትጠይቃቸዋለች። እነሱም ደግሞ አምነዋል። አብዛኞቹን እንዳልኳችሁ አባቶቻቸውን ያመጣሉ፣ የሚያውቁትን ሰው ያመጣሉ። እሷም እንደለመደችው ብዙ ዳውሪ ወይም ደግሞ መህር ትጠይቃለች። በጎን በዚህ በኩል ባልየውን ትገለዋለች። ሲሞት ትወርሳለች። ከዛ ቅድም እንዳደረገችው ለልጇ ብሩን ታስተላልፋለች። ታዲያ ይህን ነገር ሁለቴ ብቻ አይደለም፣ 3 4 5 ብዙ ጊዜ ደጋግመዋለች። እያገባች መግደል ማለት ነው። በዛ ላይ ደግሞ እንዳይነቃባት ኢራን ውስጥ ከአንድ ቦታ ወደ አንድ ቦታ ትሄዳለች። የሆነ ከተማ ትሄዳለች። ከዛ ደግሞ ትወጣና ሌላ ከተማ ትሄዳለች። በትንሹ ሳትያዝ 19 ባሎችን አግብታለች። የሚገርመው ደግሞ አንዳንዴ አልሞት ሲሏት ያው የምታገባቸው ኦልሬዲ ሽማግሌዎች ስለሆኑ በትራ ሳፍና ሁሉ ትገላቸዋለች። አንዳንዴ ምንድነው በቃ ምር ሲላት ማለት ነው። አንዱ በትራሱ ላለመች ሲላት አንቃ ሁሉ ገለዋለች። ይህን ለማድረግ በነገራችን ብዙ ጊዜ የወሰደባት አይደለም፣ በአንድ ወር ውስጥ ነው የምታደርገው። የመጀመሪያ ወር አካባቢ በአንድ ተጋባች፣ በ30 ሰውዬው ሞቷል። የሆነ ሰዓት የ70 ዓመት ሽማግሌ ገላለች፣ የሆነ ሰዓት ደግሞ የ60 ዓመት ሽማግሌ ገላለች። 2017 ላይ ደግሞ የ83 ዓመት ሽማግሌ አግብታ ገላለች። እሱ ሳውን በ83 ዓመቱ ሚስት ምን ይሰራለታል? ሚስት ነው ወይስ ሰራተኛ ነው የሚያስፈልገው?